ሰላም ናይ ሰላም ዩቱብ ቻናል ተኸታተልቲ ኣብ መላእ ዓለም ምሁርና ትርከቡ ኣሜን ለኹም ድለይ ዳሕና ዲኹም ኣነ ሓፍቶም ዳሕናየ እግዚአብሔር ይመስገን። ሓደሽቲ ዝኾንኩም ላይክ ሸር ሰብስክራይብ ናገበርኩም ቤተሰብ ዝኾንኩም ድማ ምክርኩም ተግሳጽማ ይፈለኒ እና ድማ እንትሕዘልኩም ድማ ጻኹ ድማ ናይ ሓንቲ ወጣት ሓፍትና ታሪክ እዩ ድኹልና ትምህርቲ ኮነና ኢና ልብኩም አዳምጽዎ ልብ ብላችሁ ያንብቡት። ራሳችን የምናይበት አስገራሚ ታሪክ። አንዲት ወጣት ሴት ለጉዞ ኤርፖርት ውስጥ ተቀምጣለች። አውሮፕላኑ እንደሚዘገይ ባወቀች ጊዜ ኤርፖርት ውስጥ ካሉት ሱቆች ኮኩስና መጽሐፍ ገዛች። ወደ ሃፒ የተመረጡ ሰዎች ብቻ ወደ የሚስተናገድበት ክፍል ገብታ ለንባብ ምቹ ወደ ሆነው መደገፊያ ወንበር አመራች። ተደላድላ ተቀመጠች። ማንበብ ጀመረች። አጠገቧ አንድ ሰው መጽሐፍ ያነባል። በሁለት መደገፊያ ወንበሮች መሃል ኮኩስ ተቀምጠዋል። በንባብ መካከል መተከዚያ ሆኗታል። ታዲያ ኮኩሳ አንድ ስታነሳ ሰውየውም አንድ አነሳ። ገረማት። ሳያፈቅዳት መውሰዱ አስደነቃት። ግን ዝም አለች። ቀጥላ ራሷ አንድ ስትወስድ እርሱም ሌላ ወሰደ። አሁንም ተበሳጨች። ድፍረቱ አናደዳት። በዚህም አልበቃም። እስከ መጨረሻው ቅጥል አለች። ግን ንቃ ታወቀችው። በአካባቢው ያሉ ሰዎችን አትኩሮት መሳብ አልፈለገችም። ለዚህ ብቻ አይደለም፣ በኮኩስ ምክንያት ረብሻ መፈጠር አልፈለገችም። እንዲህ እያለ የመጨረሻ አንድ ኮኩስ ቀረች። ይህ የተረገመ ሰው ምን ያደርጋል ይሆን ስትል አሰበችና በቀስታ ማየት ጀመረች። ከዚያም ሰውየው ኮኩሷን ሁለት ቦታ ከፈላትና ግማሿን ወሰደ። ለድፍረቱ ጥግ አጣለች። ከልክ ያለፈ ስርዓት ያለሽ እንደሆነ ደመደመች። ሰዓቱ ደርሶ አውሮፕላኗ ላይ እንደተሳፈረች መነጽር ለማውጣት ቦርሳዋን ስትከፍት አይኗን ማመን አልቻለችም። ያልተከፈተው የታሸገው ኮኩስ ቦርሳዋ ውስጥ አለ። በጣም አፈረች። ተሸማቀቀች። ለክስ የራስዋን ኮኩስ ቦርሳዋ ውስጥ ረስታ የሰውየውን ነገር ስትበላ የቆየችው ከሁሉ በላይ በጣም ያጸጽታት ሰውየው እስከ መጨረሻው አንዲት ኮኩስ እስክትቀር ድረስ ያካፈላት የነበረው ምንም ሳይቆጣና ሳያማርር በደስታ መሆኑ ነበር። የራሱን ኮኩስ እየበላች በሰውየው ላይ ስትበሳጭበት መቆየቷ እጅግ አፈረች። አሁንም ይቅርታ ለመጠየቅ እንኳን ጊዜው አልፏል። እርሱም በሌላ አውሮፕላን ወደ ሀገሩ አቅንተዋል። እርሱም የማግኘት አንድ ተጨማሪ እድል እንኳን የላትም። ብዙ ተመኘች። ማመስገን፣ ይቅርታ መጠየቅ፣ ጉዳዩን ማብራራት ግን ሁሉም እሷን ጋር ቀሩ። አልፈዋል። እራት የማይጠገኑ ነገሮች አሰበች። ድንጋይ ከተወረወረ በኋላ፣ ቃላት ከተናገራችሁ በኋላ፣ ድርጊቶች ከመለጡ በኋላ፣ ጊዜ ካለፈ በኋላ ጋር እንደሌለ ለእዋኙም ምንም ነገር ከመናገራችን ከመፈጸማችን በፊት መጀመሪያ ራሳችን እናይ። ዛሬ
ላመስግናቸው፣ ወጋ ልንሰጣቸው፣ ልናከብራቸው የሚገባን ወዳጆቻችን፣ የትዳር አጋሮቻችን፣ ዝግጆቻችን ጊዜው ሳያልፍ እናመሰግናቸው። ጊዜ ካለፈ በኋላ እድሉ አይገኝምና ወጋ የለውም። የውጭ ምንዛር ወጋ የሚመነዝረው በወቅቱ በቀኑ በተሰጠው የምንዛሬ ወጋ ብቻ ነው። በትናንትና የምንዛሬ ወጋ ዛሬ መመንዘር አይቻልም። ስለዚህ ወጋ ሪፖርት መስጠት ያለብን ቀን ሲሆን ደስ ይላል። ካለፈ በኋላ ግን ሁሉም ነገር በነበረበት አይቀጥልምና ደስ አይልም። ለዚህ አይደለም በሕጉ ዓለም የዘገየ ፍርድ እንደተነፈገ ይቆጠራል። የሚበላው አስተዋይ ልብ መልካምነትን ይመራል። ብጣዕሚ ደስ ትብል ፅሑፍ እያ። ብጣዕሚ እኮ እዩ ትገርም። ወይ ጉድ ኣነ ብጣዕሚ ትገርመኒ። እሳ ባዕላ ስነ ስርዓት ምግባራ ብጣዕሚ ደስ በሃሊ እዩ። ማለተይ ናባዕላ ናይ ተሓስበቶ ትናበልዐቶ ድስኩትሲ ናባዕላ እዩ ዝመሰላ ካብ ቦርሳ ኣውፃ ስለዝነበረት እዩ ዝመሰላ ገዛ ነፃ ስለዝኾነት ማለት እዩ። ግን እናትስዋ እዩ ናባዕላ ካት ቦርሳ ኣውፀቶይ ኣብኡ ተቐሚጡ ስለዝነበረ ናባዕላ ስለዝመሰላ ካተን ኣብቲ ናበልዐት ስለኦሽ ብሉ ድሓር ግን ግርም ድብልልታዩ መጨረሻ ሓንቲ ምስ ቀረየትሲ እስኪ ከለዛዝንሃ ክወስዳ ዶ ወይስ እንታይ እዩ ሃመይ እዩ ብላ ሓንቲ ዓዘቦታት ሓንቲ ኣብ ክልተ ከፍልዋ ክልተኦም ፍርቃ ወስዱ ፍርቃ ዳ ሓድጉላ ማለት እዩ። ብጣዕሚ ትገርመኒ ካብ መጠን ዝላዕልና እሳለ ናባዕላ ገብራት ስለዝቆፀረቶ ደይ ምንዳዳ ብጣዕሚ ገርሙኒ። ስለምንታይ ደይ መዋላ ውሽ ድመዋላ ክሳ መጨረሻ ምክንያቱ ናባዕለ ብላ ሓስባቶ ኮና ሳ ውሽ ድመዋላ ብጣዕሚ ትገርመን። ክልቶም ብጣዕሚ ትዕግስተኛታት እዮም። ናቱ ብጣዕሚ ትገርም ናቱ ናባዕሉ ምዃኑ እናፈለጠ ናምዱ መዋሉ ብጣዕሚ ትገርም እና ኣነ ድባዕለይ ብጣዕሚ እየ ትገርም ካብ መጠን ዝላዕልና ብጣዕሚ ደስ በሃሊ ካዝታይ ነምህርና ትሕትና ካትስዋይ ካዛ ኣነ እንታይ እየ ትምህረድንኹ ትሑት ድምዃኑ በቃ ትብላዕ ምንም ሽግር ነገር የብሉ ድየብላ ክኾኑ ወይ ጠምይዋ ክኾን ትኽእል ድብላ ተሓሳስባ ሕዙ ውሽ ድመዋሉ ትገርመኒ ንኣቱ ማለት እዩ። እሳ ድሞ ናባዕላ መስልዋ ብትዕግስቲ ውሽ ድመዋላ ክሳብ ጭራሽ እና ክልቶም ስ ትዕግስተኛታት እዮም ድብላ ተሓሳስባ ምህና ንኣቱ ፍልይ ዝበለ እዩ ጭራሽ ሓንቲ ምስ ቀረየት ስግብ ፍርቃ ኣብ ሓድጉ ፍርቃ ድመውሳዱ ብጣዕሚ ይትገርመንና ካዝ እሳ ትምህርኩም እስኪ ኣነ ትመሃርክዎ ትሕትና እዩ በቃ ማለት ትሑት ምዃን እሳ ስናለ ብብስኩት ዶ ክፃላእ ኮይነ ስለምንታይ ብስኩት ትወስድ ኣለካ ብለ ኣይፃለኢ ይቕረየኒ በቃ ይብላዕ ብላ እሺ ብላና በቃ ብትሕትና ማለት እዩ። እሱ ድማ ናባዕሉ ምዃኑ እናፈለጠ ሽግር የብሉይ ትብላዕ ድብል ኣተሓሳስባ ሕዙ ትሕትና ሕዝዎ እሺ ብሉ እና ወይ እስማ ኩልና ከምዚ ካል ንኾን ብጣዕሚ ደስ ይብል። መቸም ማንም ሰብ ሓደ ነገር ተወስድና ሕና ተይፈቀድናሉ ብድፍረት ተወስድና ብጣዕሚ ኢና ንናደድ ኩልና ማለት እዩ። ጠይቁ ተወስዱ ኢዳ ብድፍረት በቃ ካብ ቀድመካ በቃ ብል ወስደካ እንድሕር ኮይኑ ብጣዕሚ ኢኻ ትናደድ ኩልና። ናዛቶም ግን ኩልቶም ክልተ ትዕግስተኛ እዮም ትጋነዩ ብጣዕሚ ትዕግስተኛታት ኩልቶም ማለት እዩ። ብጣዕሚ ትገርም ዋው ኣነ ብጣዕሚ ትሕትና እየ ትምህረሉ ካዝ እና ንስኻትኩም ከ እንታይ ትምህርኩምሉ ስኩልኩም መፅሓፍለይ ክብል ይፈቲ እና ሓደሽቲ ትኾንኩም ከለኻ ከይትርስዑ ላይክ ሸር ሰብስክራይብ እናገበርኩም እንትዩ ቤተሰብ ትኾንኩም ድማ ምኽርኩም ተግሳጽኩም ኩሉ ግዜ ኣይፈለየኒ ደቂ ነጓየ እናበልኩ ማለት እዩ። ብኻሊእ ቪድዮ ክሳብ ድመፀኩም ላይክ እናገበርኩም ቪድዮ እናረአኩም ሸር እናገበርኩም ኣበራታትዑኒ ተብለኩም ይፈቲ